ብዙዎች በሚሞቱበት በዚህ አደገኛ የዋልድባ በረሃ የ12 ዓመት ልጅ መንኩሳለች። እናቷ ካንዴም ሶስቴ ወደ ሌላ ገዳም እንድትሄድላቸው ለምነዋት እንቢ ብላለች። ዛሬ ደግሞ እኛ ልንለምናት ከአዲስ አበባ ድረስ በአካል መተናል። ይህ ገዳም ሰዎች ለመሞት ተዘጋጅተው መከፈኛቸውን ይዘው የሚገቡበት ትልቅ የሰማዕትነት ቦታ ነው። አሞይ ሰላሙን በቃ ልግባ እንግዲህ ከዚህ ወንዝ በኋላ ምግብም ኃጢያትም አይሻገርም። ልቅመሰው ቃሳ አሞትና አይቀርም እንደማቀማሰው ይቅርብኝ አባቴ። በዚህ 3 ቀን ውስጥ ካላገኘናት ቀጣዩ ጾም ይጀምራል። ያኔ ለሱባኤ የትኛው ዋሻ ውስጥ እንደምትገባ ማንንም አያውቅም። እናቷ ደግሞ ካላገኘናት ሐዘኑን መቋቋም አይችሉም። መነኮሳቱ ገዳሙን በእሳት ያነደዱበት ምክንያትስ ምንድነው? በዚህ ቪዲዮ መጨረሻ ግን በታዳጊዋ ምክንያት ገዳሙ ላይ የነበረውን የሞት ታሪክ የሚያስቀር ተአምር ይከሰታል። እኔ እኮ ማይ ውስጥ 3 ቀን ነው የምቆየው። ቢሆንም ቋርፍ የሚባል ምግብ አለ። ከዛ ውጭ እህል አይሻገርም። እና ይሄን ምን ላድርገው ማይ? እዚሁ ቁጭ አድርገው። ግን ኃጢያትም አይሻገርም ነው ያለው? አዎ ኃጢያት አይሻገርም። እንዴት? እንደ ካባ ወልቆ ነው የሚቀረጽ። በሽ እህልም ኃጢያት ጌታችን ብሏታል። እሺ ማይ ወይ በልቼው ልሂድ እንዴ? አይ እና ከዚህ ብሻገር እኔ ኃጢያቴ አብሮኛ አይሄድም። እንደ ካባ ወልቆ ነው እዚሁ ላይ የሚቀረጽ። ከፍ አድርገህ በእጅህ ታምር ነው ገዳም ላይ ረድኤት በረከት ገበየ ልጆችህ በገዳም ውስጥ ያሉ የሥጋ ፈውስ አገኛለሁ ብሎ የሚመጣበት አይደለም። ዋልድባ ደዌ ተቀብዬ መከራ ተቀብዬ ክብር አገኛለሁ ተብሎ የሚመጣበት እንደ ካባ ወልቆ ነው እዚሁ ላይ የሚቀረው። ይሄን አስደናቂ በረከት ለማግኘት ግን 3 ሰዓት ተኩል ሙሉ በእግራችን መጓዝ ነበረብን። ያው ዋልድባ ገዳም ሲባል ብዙዎቻችን ከልጅነታችን ጀምሮ እየሰማን እየጓጓን እየተመኘን ያደግንበት ገዳም ነው። በጣም ሩቅ እንደሆነ ይነገራል። ከአዲስ አበባ 895 አካባቢ ኪሎ ሜትር ነው። በረሃ እንደሆነ ይነገራል። የእግር መንገዱ አሁን ከ1 ሰዓት ተኩል እስከ 2 ሰዓት ይፈጃል። በጣም ሩቅ ነው። ወለተ ማርያም መጀመሪያ እዚህ ሳትሆን ሶቃር ነበር እናቷ ይዛ የመጣች። እሺ እቀውና እናቷ ገላ ቱል ስትል አይቻታለሁ። እሺ እናቷም ያው ብዙ ጊዜ መጣ ልውሰድሽ ትላታለች። እኔ አልሄድም ነው የምትለው፣ ሸሽጉኝ ነው የምትለው። እርግጥ እማሆይ ወለተ ማርያምን አሳምኖ ከዚህ ገዳም እንዲወጡ ለማድረግ ቀላል እንዳልሆነ እናታቸው ነግረውኛል። ምክንያቱም ካንዴም 3 ሞክረውት ነበር።